ኦንሊ ጂሰሶች ዮሐንስ 10:30ን ጠቅሰው ኢየሱስ አብ ነው የሚሉት እንዴት ነው? አንድ አካል ነን፣ አንድ ማንነት አለ የሚል አስተሳሰብ አስተምረው ይዘዋል። በዛ ነው የሚያስተምሩት። መጽሐፋቸው ላይ የሚሉት እግዚአብሔር አብ የላከልን ልጅ ሰማያዊ ስለሆነ የባህሪው ልጅ ነውና በአካል ከአብ ጋር የተለየ አይደለም። ወልድ የአብ መልክ ነው። እኔና አብ አንድ ነን ብሎ በድፍረት መናገር የቻለውም አብና ወልድ በውህደት አንድ አካል ውስጥ ስላሉ ብቻ ነው እያሉ ይናገራሉ። እና ይህን ክፍል ጠቅሰው የምናገሩት ኢየሱስ አብ ነው ለምናቸው ወይም አብና ወልድ አሃዛዊ አንድነት አላቸው ነው የሚሉት። ይህን ጥቅስ ጠቅሰው ማለት ነው። እንደተባለውም ኢየሱስ አብ ነው ብለው ለማውራት ነው። እኔና አብ አንድ ነን ከሚለው ተነስተው እዚህ ጋር ኢየሱስ እኔና አብ አንድ ነን ብሏል። ስለዚህ ኢየሱስ አብ ነው የሚል ድምዳሜ ላይ ነው የደረሱት። እቺን ጥቅስ ሰባሊዮስ በ3ኛው ክፍለ ዘመን ሰባሊዮስ የሚባል የሐሰት መምህር ተነስቶ ነበር እና እሱ በጣም ሲጠቀማት የነበረች ጥቅስ ናት። እቺን ኢየሱስ አብ ነው የሚለውን ለማሳየት ወይንም አንድ አካል የሚለውን ለማሳየት ሰባሊዮስ ሲጠቀምባት ነበረ እና ሰባሊዮስ በ3ኛው ክፍለ ዘመን ተነሳ። ትምህርቱ ስህተት እንደሆነ ቤተክርስቲያን አወገዘች። ከዚያ በኋላ እስከ 18ኛው ክፍለ ዘመን ድረስ እንደዚህ አይነት አስተምሮ ያስተማረ ሰው አልነበረም። ስለዚህ ምንድነው የሆነው? የሰባሊዮስ አስተምሮ መጀመሪያ ክፍለ ዘመን ላይ አልነበረም፣ ሁለተኛ ላይ አልነበረም፣ ሶስተኛ ላይ ሲመጣ ቤተክርስቲያን አልተቀበለችም። የቤተክርስቲያን አባቶች አልተቀበሉትም እና የስህተት አስተምሮ ተብሎ ተወገዘ። ከዛ በኋላ እንደዛ አይነት ትምህርት ያስተማረ በታሪክ አልተመዘገበም። እንደዛ አይነት አስተምሮ የለም፣ ጠፍቷል። ኖሮ መሀል ላይ ብቅ አለ። በደንብ ደግሞ 20ኛው ክፍለ ዘመን ላይ ማለት 1910 ላይ አሜሪካ ላይ ተነሳ፣ ኢትዮጵያ ላይ 1964 ላይ ተነሳ እና ይሄ የሚያሳየን ምንድነው? ስህተት ነበር ነው። በየዘመናቱ በ3ኛው ክፍለ ዘመን ነው መጀመሪያ ሰባሊዮስ ሲነሳ። ከሱ በፊት ሰባሊዮሳውያን አልነበሩም ነው አባቶች፣ የቤተክርስቲያን አባቶች ወይም ቤተክርስቲያን ምን ብለው ያስባሉ? በአንድ አካል ነው የሚያምኑት ብለው ያስባሉ የወንድ ጂሰስ ሰዎች። ነገር ግን እንደዛ አይደለም። በወንድ ጂሰስ ቢያምኑ ቤተክርስቲያን አታወግዝም ነበር። ምክንያቱም ያወገዘችው ቤተክርስቲያን ናት። ቤተክርስቲያን ውስጥ ያሉ አባቶች ናቸው ያወገዙት። ስለዚህ የቤተክርስቲያን ትምህርት ቢሆን አይወገዝም። ሰንሰለቷን ጠብቃ እየመጣች ያለች ቤተክርስቲያን ነው ያወገዘችው በ3ኛ ክፍለ ዘመን። ከዛ ኖሮ በኋላ ላይ ሲነሳም ስህተት የሆነው ነገር ድጋሚ ሊነሳ ችሏል 1910 ላይ፣ በኢትዮጵያ 1964 ላይ። ስለዚህ ከዚህ የምንረዳው ትምህርቱ ቦታ የሌለው ነው። በቤተክርስቲያን ታሪክ ውስጥ ቦታ የሌለው ነው። የተወገዘ ትምህርት ነው። የተወገዘን ትምህርት እኔ ትክክል ነኝ ብለህ እንዴት ትኖራለህ? ቤተክርስቲያን በታሪኳ የማታውቀውን ትምህርት ትክክል ነኝ ብለህ እንዴት ትኖራለህ? የ50 ዓመት የ100 ዓመት እድሜ ያለው ወደኋላ ምንም ድጋፍ የሌለው ማስረጃ የሌለውን ትምህርት ይዘህ ይሄ እምነት ያድነኛል ማለት ይሄ ቀልድ ነው። ትክክል ያልሆነ ነው። ትምህርቱም የተደራጀው ገና ነው። ከ100 ዓመት ወደዚህ ነው። አሁን ራሱ ተደራጅቶ አላለቀም። አሁን ራሱ በየጊዜው እየተነሱ ቄስ ተክሌ የሚነግሩን ሌላ ነው፣ ቢሾፕ ደጉ የሚነግሩን፣ እነ በረከት የሚነግሩን ቲክቶክ ላይ ሌላ የሆነ በጽሁፍ የምናነበው ሌላ ነው። ወጥ የሆነ ነገር የሌለው ነው። ስለዚህ ያልተደራጀ ትምህርት ይዘህ እንዴት ያድነኛል ብለህ ታምናለህ? ጥያቄ የኦንሊ ጂሰስ ሰዎች መጠየቅ አለባቸው። እንዲሁም እግዚአብሔር በየዘመናቱ ያለ ምስክር ራሱን እንደማይተው መጽሐፍ ቅዱስ ላይ ይናገራል። ምንም እንኳን የሆነ ሰው ቢጠፋ ቅሬታ ይኖራል እና ይሄን ሁሉ ዓመት እግዚአብሔር ቤተክርስቲያን ጠፍታ ነበር ወይ? እግዚአብሔር ትቶ ነበር ወይ ሰዎችን የሚል ጥያቄ ያስነሳል። የዛሬ 50 ዓመት ተነስተ እንግዲህ 100 ዓመት አሜሪካ ነው የተነሳው። የአሜሪካው ድርጅት ኢትዮጵያ መጥቶ አጠመቀ። ከዛ የኢትዮጵያው ድርጅት ደግሞ ሌላ አስተምሮ ያዘና የአሜሪካው ድርጅት የኢትዮጵያውን አወገዘው። ስለዚህ ኢትዮጵያው ራሱን የቻለ ሌላ አስተምሮ ነው ማለት ነው።
ስለዚህ ዞሮ ዞሮ 50 ዓመት እድሜ ያለው ትምህርት ነው። መስራቾቹ ያው ዋናው ቢሾፕ ቅርብ ጊዜ ነው ያለፉት። አብዛኞቹ በህይወት ያሉ ናቸው እና ሰማያዊ ስጋ የሚለው አስተምሮ በቅርብ ጊዜ የመጣ አስተምሮ ነው። ታዲያ ይሄንን ይዘህ እንዴት ነው እድናለሁ ብለህ የምትጠብቀው? እንዴ የዛሬ 50 ዓመት ነው ወይ ወንጌል የተሰበከው? ወንጌል የገባው የዛሬ 50 ዓመት ነው ወይ? ለ2000 ዓመት ወንጌል ጠፍቶ ነበር ወይ? አይ የጥንት አባቶች ያንን ያምኑ ነበር ከተባለ የታለ ታሪክ ማስረጃ? ፈርስት ሴንቸሪ ላይ የመጀመሪያው የሁለተኛው ክፍለ ዘመን ሶስተኛው ክፍለ ዘመን ላይ ያሉ የቤተክርስቲያን አባቶች እንዴት አወገዙ ሰባሊዮስን? አንድ አካል ብሎ ሲመጣ እንዴት ሊያወግዙ ቻሉ? እንዴት ስተት አይ ተሳስተው ነው ካልክ እንዴት ሙሉ ቤተክርስቲያን ትሳሳታለች? የተወሰነ አካል ነው ተሳስቷል ከተባለም 1-2 ሰው ሊሳሳት ይችላል። እንዴት ሙሉ ቤተክርስቲያን ትሳሳታለች? እንዴት ሙሉ ቄስ ሙሉ ያሉት ቢሾፖች እንዴት ይሳሳታሉ? ትክክለኛው ሰባሊዮስ ነው ከተባለ ሰባሊዮስ ሲወገዝ ደግሞ ጠፍቷል። ለዛ ሁሉ ዘመናት ጠፍቷል። ስለዚህ ቤተክርስቲያን የት ነበረች? ያን ሁሉ ጊዜያት ቤተክርስቲያን የት ነበረች? እና መገምገም ያስፈልጋል። ይሄንን መጽሐፍ ቅዱስ ሳናጠና ራሱ ሁኔታውን አይተን ታሪክ ሎጂካሊ ስንረዳው ራሱ ማያስኬድ አይነት እምነት ነው። ወንድ ጂሰሶች የምትከተሉት የያዛችሁት የማያስኬድ አይነት እምነት ነው እና ቄስ ተክለ ማርያም በመጽሐፋቸው እግዚአብሔር አብ የላከልን ልጅ ሰማያዊ ስለሆነ የባህሪው ልጁ ነውና በአካል ከአብ የተለየ አይደለም። ወልድ የአብ መልክ ነው። እኔና አብ አንድ ነን ብሎ በድፍረት መናገር የሚችለው አብና ወልድ በውህደት በአንድ አካል ውስጥ ስላሉ ብቻ ነው ብለው ያብራራሉ። እኔና አብ አንድ ነን የሚለው እዚህ ጋር ብዙ ችግር የሚያስነሱ አይነት አገላለጾች አሉ። አንደኛው እግዚአብሔር አብ የላከልን ልጅ ሰማያዊ ስለሆነ እንግዲህ ልጅ የሚሉት ስጋውን ነው ወይንም ሰውነቱን ነው። ሰውነት ሲሉ ሙሉ ሰውነት አይደለም፣ ስጋውን ነው። ሰማያዊ ስለሆነ የባህሪው ልጅ ነው፣ የእግዚአብሔር የባህሪው ልጅ ነው ይላሉ። ይሄንን ስጋውን የባህሪ ልጅ ማለት ግን እንደዚህ አይደለም አተረጓጎሙ። የባህሪ ልጅ ማለት ያንን ባህሪ ሼር ያደረገ የተካፈለ ማለት ነው። ስለዚህ የእግዚአብሔር ልጅ ልክ ነው። ኢየሱስ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው ሲባል የእግዚአብሔር ባህሪን ሼር ያደረገ የአምላክነት ኔቸርን ሼር ያደረገ ከሚል ነገር አንጻር ነው የባህሪ ልጅ ስንል። እዚህ ጋር ግን ሰማያዊ ስጋ የሚለውን የባህሪ ልጅ ነው ብለው እንትን እያደረጉ ነው። የቃል አጠቃቀሙ ትክክል አይደለም። አብና ወልድ በውህደት በአንድ አካል ውስጥ ስላሉ ይላሉ። እንግዲህ የሚሉት ስጋው አለ፣ በስጋ ውስጥ አብ ይኖራል ነው። ውህደት የሚለው ቃልም የገባቸው አይመስለኝም ቄስ ተክሌ። ምክንያቱም ውህደት ሲባል ሰው ስናመጣው ነፍስ አለ፣ ስጋ አለ። ነፍሳችንና ስጋችን ተዋህዶ ነው ያለው መክፈል እስከማንችል ድረስ አይቀላቀልምም አይነጣጠልም ማለት ስጋውና ነፍሱ አይጠፋፋም እና መነጣጠልም ስጋና ነፍስ ብለን ነጥለንም እንትን ማስቀመጥ አንችልም። ውህደት ሲባል እንደዛ ነው። እሳቸው ግን የሚያስቡት አብ ውስጡ ላይ ነው ያለው፣ ወልድ ደግሞ የአብ መሸፈኛው ነው። በወልድ ውስጥ በስጋ ውስጥ አብ አለ አይነት ነው ሌሎች የጻፉት መጽሐፍ ላይ የምናየው። ስለዚህ ውህደት ሲሉ ትክክለኛ ትርጉሙን የተከተለ አይደለም። ስለ ውህደት ትርጉሙ የገባቸው አይመስለንም። በውህደት በአንድ አካል ውስጥ አሉ ይላል። አብና ወልድ በውህደት በአንድ አካል ውስጥ ስላሉ እኔና አብ አንድ ነን ሲል ኢየሱስ አብ ነው፣ ኢየሱስ ራሱ አብ ነው ብለው ድምዳሜ ላይ ይደርሳሉ። እና በዚህ ክፍል መሰረት ዮሐንስ 10:30 ኢየሱስ አብ መሆኑን ያስረዳል ወይ? ይህን ክፍል ሙሉ ላነበበ ሰው ሙሉ ላየ ሰው ይህ ክፍል አንድ አካል እንዳለ ወይም ኢየሱስ ወልድ አብ ነው የሚለውን አስተምሮ ሙሉ በሙሉ የሚያፈርስ እንጂ አንድ የሚያደርግ አይደለም። ኦሎጂ ሴሶች እንደሚሉ እዚህ ጋር አንድ ነን ስል አንድ አካል ነን እያለ ነው ወይ የሚለውን ጥያቄ መጠየቅ ያለብን ይመስለኛል።
አንድ ነን ስል በምኑ ነው አንድ ነን እያለ ያለ? ኢየሱስ እኔና አብ አንድ ነን ስል በአካል አንድ ነን እያለ ነው? እንደዛ ከሆነ ምን ማወዛገብ ያስፈልገናል? እሱ አንድ አካል ብቻ ከሆነ ለምን አንድ ነን የሚለውን ቃል መጠቀም አስፈለገ? ባጭሩ እኔና አብ አንድ አካል ነን ማለት ይችል ነበር አይደል? እንደዛም ማለትም ነበር። ይሄ ቃላትም በሰዋሰዊ ሕግ ተገቢ የሆነ አነጋገር። አንድ አካል ብቻ ከሆነ ወይም እኔ አብ ነኝ ማለት ይችል ነበር። እኔ አብ ነኝ ወይም እኔና አብ አንድ አካል ነን ማለት ይችል ነበር። ግን ኢየሱስ የተጠቀመው የአካል አንድነትን ለማሳየት ነው ወይ ከተባለ የአካል አንድነትን ለማሳየት አይደለም። ነን የሚለውን ቃል ስጠቀም የባህሪ ወይም የአምላክነት አንድነትን ለማሳየት እንጂ የአካል አንድነትን ለማሳየት አይደለም የተጠቀመው። እኔና አንተ አንድ እንደሆነ ደቀ መዛሙርቶቹም አንድ እንደሆኑ ይላል እና አብና ወልድ አንድ አካል ከሆኑ ደቀ መዛሙርቶች ብዙ ናቸው ያሉት እና እንዴት ሆኖ ነው ያንኑ ቃል ተጠቅሞ ወደታች አንድ ይሁኑ ይላቸዋል። እና እዚህ ጋር አንድ ነው ሲል ደቀ መዛሙርቶቹ ተሰብስባችሁ በአንድ አካል ውስጥ ግቡ እያለ ነው አይደለም። አንድ ሀሳብ አንድነት ይኑራችሁ የሚለውን ሀሳብ እየተጠቀመ ነው። እኔ እያለ ያለው ሌላ ቃል፣ አብ እያለ ያለው የተለየን መሆኑን ማንም ያነብሰው ያውቃል፣ ይረዳል። ይሄን ክፍል እኔና አብ አንድ ነን ስል ከታች 31 ላይ አይሁዶች ሊወግሩት ተነሱ ይላል። ከታች ማለት ነው። እና ምን ተረድተው ነው እነሱ ሊወግሩት የተነሱት? ራሱን ከአብ ጋር እኩል ያደርጋሉ፣ እሱን አምላክ ነኝ እያለ ነው ብሎ ነው። እሱ አብ ቢሆን ሌላ ማወዛገብ አያስፈልግም። እኔ አብ ነኝ፣ በቃ እኔ አብ ነኝ ማለት ትክክለኛ ለሰው የሚገባ ቋንቋ ነው። ግን እዚህ ቦታ እኔና አብ አንድ ነን ስል አንድ ኢሴንስ፣ አንድ ባህሪን፣ የአምላክነትን ባህሪ የኔና የአብ የአምላክነት ባህሪ አንድ ነው። አንድ የአምላክነት ባህሪ ነው ያለን፣ በአምላክነት አንድ ነን ለማለት ነው እንጂ በአካል አንድነትን አያሳይም። እኔና አብ አንድ ነን በሚለው ቃል ውስጥ ራሱ ይሄ የኤሌመንተሪ ትምህርት ነው። የኤሌመንተሪ የአማርኛ ትምህርት ነው። እኔ አለ እና አለ አያያዥ፣ ከዛ አብ አለ፣ እኔና አብ። ስለዚህ እዚህ ጋር ሁለት እንዳሉ አይ ኤንድ ዘ ፋዘር፣ እኔና አብ ዊ አር ዋን። ዊ ነው የሚለው እኛ፣ እኔና አብ አንድ ነን። እኔ አብ ነኝ አይደለም፣ እኔና አብ አንድ አካል ነን አይደለም፣ እኔና አብ አንድ ነን። ነን ፕሉራል ነው፣ ዊን የሚያሳይ ነው፣ ብዛትን የሚያሳይ ነው። ስለዚህ ከቃሉ ተነስተን ራሱ ስናወራ እኔ እያለ እየተናገረ ያለ አካል አለ። ትክክለኛው አተረጓጎም ምንድነው ከተባለ እኔ እያለ ያለው ኢየሱስ ነው። ኢየሱስ አለ እና አብ። ስለዚህ እና ብለህ የምትለየው ራሴ ያልሆንከውን ነገር ነው እና ብለህ የምትለየው፣ ወይንም ከአንተ ውጪ ያለውን ነገር ነው። እኔና እገሌ ካልኩ፣ እኔና ኢያሱ ካልኩ ግልጽ ነው። ይሄ ሁለት እኮ ነው፣ ሁለት አካል ነው። ምንም የሚያሻማ ነገር የለም። ስለዚህ እኔና አብ። ስለዚህ እኔ ሲል እኔ እያለ እየተናገረ ያለ አካል አለ። አብ ሲል ደግሞ እየጠራ ያለ አለ፣ አብ ብሎ ስለ አባቱ እየተናገረ ነው። ከዛ አንድ ነን ይላል። ነን ማለት ብዛትን ነው፣ ፕሉራልን ነው የሚያሳየው፣ ሁለት ነው። ስለዚህ ምን አይነት አንድነት ነው ሲባል ኢየሱስ እያወራ ያለው ኢየሱስና አብን አንድ የሚያደርጋቸው ምንድነው ሲባል የባህሪ አንድነት። ያ ማለት ኢየሱስ አለ፣ ኢየሱስ አምላክ እንደሆነ አብም ምንድነው አምላክ ነው። ከዛ አንፃር ማለት ይችላል ኢየሱስ አምላክ ነው። ኢየሱስ አምላክ ነው ስንል ግን ኢየሱስ አብ ነው ማለታችን አይደለም። አብ አምላክ እንደሆነው ያ የአምላክነት ኔቸር ለኢየሱስም አለው ማለታችን ነው። ስለዚህ ኢየሱስና አብ ካላቸው ባህሪ አንፃር አንድ ናቸው። የሚሰሩት በአንድነት ነው፣ መለያየት የለም ነው በመካከላቸው። ስለዚህ እኔና አብ አንድ ነን ሲል ከዛ አንፃር ነው እና የግሪኩንም በምናይበት ጊዜ ትርጉሞችን አንድ ነን የሚለው በግሪኩ የተጻፈው ምንን ያሳያል? ፕሉራሊቲን ነው የሚያሳየው፣ ብዛትን ነው የሚያሳየው።
ከአንድ በላይ አካልን ነው የሚያሳየው። እና አንድ የሚለው ቃልስ ምን አይነት አንድነትን ነው? የአካል አንድነትን ያሳያል ወይ ብለን በምናይበት ጊዜ የአካል አንድነትን አያሳይም። እና መጽሐፍ ያው ወንድ ጂሰሶች አንዷን ጥቅስ ይወስዱና አስተምሮ ነው የሚፈጥሩት። እና ከዚህ በፊትም እያየን እንደሆነ ትክክል አይደለም። ከላይ ከታች ወደ ላይ ወደ ታች በምናነብበት ጊዜ እዛው መልስ የምናገኘው ነገር ነው፣ አንድ አካል እንዳልሆኑ። አይ እኔና አብ አንድ ነን ማለቱ ኢየሱስ እንደዛ ማለቱ ኢየሱስ አብ መሆኑን ያሳያል፣ አንድ አካል መሆኑን ያሳያል ብለው ከተረጎሙ እኛም አንድ እንደሆንን አንድ ይሆኑ ዘንድ ይላል። እንግዲህ እኛ ሲል ዊ ነው፣ ፕሉራል ነው። የዮሐንስ ወንጌል 17:21 እኛ አንድ እንደሆንን አንድ ይሆኑ ዘንድ እነዚህ ደቀ መዛሙርቱን ነው። ስለዚህ እኛ አንድ እንደሆንን በምንድን ነው አንድ የሆነው? በአካል ነው ወይ ካልን ኦኬ፣ እስኪ በዛ ተረጓጎም እንሂድ። እሺ እኛ አንድ እንደሆንን አብና ወልድ በአካል አንድ ነው ብለን ሄደን እነዚህም አንድ የሆኑ ዘንድ ሲል 11ዱን ደቀ መዛሙርት 12ቱ ምንድን ነው አንድ አካል አደረጋቸው ማለት ነው። እንደዛ ነው ወይ ሐሳቡ የሚተረጎመው? እንደዛ ነው ወይ ብለን ማየት አለብን። እና እንደዛ አይደለም፣ አያስኬድም እንደዛ መተርጎሙ። ስለዚህ እኔና አብ አንድ ነን ሲል በዛ ክፍል ላይም የተረዱት ምንድነው? አይሁዳውያንም ራሱን ከእግዚአብሔር ጋር አስተካከለ ብለው ሊወግሩት ነው አይደል የተነሱት። ስለዚህ ኢየሱስ እንደ አብ አይነት እንደሆነ ከአብ ጋር አንድ የሚያደርገው ነገር አለ። ምን? እንደ አብ አምላክ መሆኑን የሚያሳይ ነው። በእነሱ አተረጓጎም ብንሄድ ምን ችግር ያመጣል? እነሱ እንደሚሉት እንተርጉሞ ብንል ምን ላይ እንደርሳለን? አብም እኔ ብሎ እየጠራ ነው፣ ወልድም እኔ ብሎ እየጠራ ነው። እና ይሄ ነገር አይ አብም ወልድም አንድ ነው፣ አንድ አካል ነው ካለ እንደዛ ከሆነ ስጋውም እኔ ብሎ ይጠራል ነው። እኔ መባባል የሚችሉ አካላቶች ናቸው ያሉት እና ያንን ሁለቱንም ነን የሚለውንም ቅድም አውርተንበታል። ሁለት አካላት አንድ ነን እያሉ ነው። በእነሱ አፈታት ይህን ክፍል ሲፈቱ እኔ እያለ ያለው የስጋ ሰውነቱ ነው የሚሉት እና ስጋ እኔና ብሎ እያወራ ያለው የስጋው ሰውነት እኔና ብሎ ያወራል። ከዛ ደግሞ ውስጡ ያለው መለኮትን ነው እኔና ብሎ አብ እያለ እያወራ ያለው እና በእነሱ አራዳር ከሄደን ስጋን ፐርሰን እናደርገዋል። የመጀመሪያው ነገር ፐርሰን ወደ መሆን ነው የሚመጣው። እዚህ ጋር ነን ብሎ የሚያወራው ስጋ ማውራት የሚችል ከሆነ ወይም ደግሞ እኔ ማለት የሚችል ከሆነ ያ ነገር ምን እየሆነ ነው? ፐርሰን ነው እየሆነ ያለው፣ አካል ያለው ነገር ነው እየሆነ ያለው። ስለዚህ በእነሱ አረዳድ የምንሄድ ከሆነ አንድ የሆነ ነገር እንትና የላቸው ስጋ ማውራት ይችላል ማለት ነው። ባጭሩ የሚያወራ ከሆነ ደግሞ ሁለት ፐርሰን እየሆኑ ነው። ስለዚህ ይሄም ነው ብለን ደግሞ እዚህ ጋር ያለው በቃ አብና ወልድ አንድ አካል ናቸው ብለን ብናምን ራሱ ድርጅቱ ደግሞ የሚለው ልብስ ነው ብለው ዞር ብሎ ልብስ እያለ ነው። ኢየሱስ ማለት አብ የተሸፈነበት ስጋ ነው። አብ በውስጡ እንድኖር የተቀመጠበት ነው፣ ወይም አብ ሄዶ በዛ ስጋ ውስጥ የተቀመጠበት ነው የሚለው። ስለዚህ ልብስና አካሉ እንዴት አንድ ሊሆን ይችላል? አብ ልብስና አብ አንድ ሊሆን ይችላሉ ወይ? ኢየሱስን ልብስ ብላችሁ የለም። ልብስ ከሆነ ደግሞ ልብስ እንዴት ነው አንድ መሆን የሚችለው የሚለው ጥያቄም ያስነሳል። እኔና አብ አንድ ነን ሲል ድርጅቱ ምንድነው የሚለው? አብ አምላክ ነው የሚለው። እንግዲህ ወጥ የሆነ ትምህርት የላቸውም። አንዴ ሲፈልጉ ኢየሱስ አብም ወልድም ነው ይሉሃል፣ አንዴ ሲፈልጉ ደግሞ ኢየሱስ ስጋው ነው ይሉሃል። እንግዲህ የቱን መያዝ እንዳለብንም ግራም ያጋባ ነው። አምነው ተመልሰዋል፣ ወደ እነሱ ድርጅት ተቀላቅሏል የሚባሉ ሰዎችም ምኑን አምነው እንደሄዱ ግራ ይገባኛል። ምክንያቱም የሆነ ነገር ስትረዳ ነው አይደል የምትሄደው፣ ሲገባህ ነው። እና ቢሾፕ ደጉ ሲሰብኩ ነው እንግዲህ ግልጽ የሆነ ቪዲዮ አለ። ኢየሱስ አብ የተሸፈነበት ቱታ ነው ብለዋል።
ወይንም ስጋው ነው ብለዋል። ቲክቶክ ላይ ደግሞ እነ ቄስ በረከት ኢየሱስ ማለት አብም ወልድም ነው ይላሉ። ቢሾፕ ደግሞ ቢሾፕ ተክለ ማርያም 4-5 አይነት ቪው እንዳስቀመጡ አይተናል። ስለ ኢየሱስ ስለ አብ አንዴ ቃሉ ነው፣ ነፍሱ አብ ነው የሚል እስትንፋሱ መንፈስ ነው እየተባለ እግዚአብሔር ማለት የሶስቱ ድምር ነው ይላሉ አንዴ እና ብዙ አይነት ቪው ነው ያለው። ስለዚህ አሁን በእነሱ አተረጓጎም እንግዲህ ክፍሉን ሲተረጉሙት እነሱ እንዳመቻቸው አይነት ነው የሚተረጉሙት፣ ያስኬደኛል ብለው ያሰቡትን አይነት ነው። ስለዚህ እስኪ ያስኬደኛል ብለው በሚተረጉሙት አይነት እኛም እስኪ እንተርጉም በእነሱ ቦታ ሆነን የሚለውን ስናይ እኔና አብ አንድ ነን ብሎ እየተናገረ ያለው ማን ነው ስንል ኢየሱስ ነው። ኢየሱስ ሲባል እንግዲህ እኔና አብ ብሏል አይደል? አብ ውስጡ ያለው መለኮት ከሆነ ወይንም አምላክነቱ ከሆነ እኔ እያለ ያለው እንግዲህ ስጋው ነው የሚሆነው ማለት ነው። ስለዚህ እንደነሱ ስንተረጉም ስጋውና አብ አንድ ነን ወደሚል ነው የሚወስደን። ምን ማለት ነው? አብ ስጋው ነው ማለት ነው? ምን እያላችሁ ነው? እኔ እያለ እየተናገረ ያለው ማን ነው? ምን ጠይቃችሁ ጥያቄ። እኔ እያለ እየተናገረ ያለው ስጋው ነው እየተናገረ ያለው ካላችሁ አንደኛ ስጋው ይናገራል ወይ ነው አንደኛ ጥያቄው። ሁለተኛ ምክንያቱም እንደዚህ ስል እንዴት እንዲህ ይባላል ወይ አይነት ነገር ስጠይቅ አንዱ የሆነ ኢየሱስ ምንድነው ያለኝ? ለምሳሌ እኔና ነፍሴ አንድ ነን ማለት እችላለሁ አለ። እኔና ነፍሴ አንድ ነን። ኦኬ እኔ ስትል እኔ ማን ነው? ማንን ነው እኔ እያልክ ያለው? እንግዲህ ሰው ማለት ስጋ፣ ነፍስ፣ መንፈስ አለ። እኔ እያልክ ያለኸው ማንን ነው? እኔ ከስጋ ነፍስ መንፈስህን ከሆነ ስጋ ነፍስ መንፈሴና ነፍሴ አንድ ነን እያልክ ነው ወይ? አያስኬድም ይሄ ሲጀመር። ምክንያቱም አንተ ስጋ ተነጥሎ እኔ አይባልም፣ ወይ ነፍስ ተነጥሎ ወይ መንፈስ ተነጥሎ እኔ አይባልም። ምክንያቱም እኔ ማለት ሙሉ ፓኬጁ ስለሆነ ስጋው ነው እኔ እያለ ያለው ከተባለ የሚያስነሳው ጥያቄ ስጋው ማንነት አለው ወይ ነው። እኔ የማንነት ንግግር ስለሆነ እኔ አይ ማለት ፐርሰን የሆነ ነገርን የሚያሳይ ስለሆነ የኢየሱስ ስጋ ተነጥሎ ፐርሰን ይሆናል ወይ? ስለዚህ ሁለተኛው ስጋውና አብ አንድ ነን እየተባለ ከሆነ እንግዲህ አንድ አካል ነው ያለው ነው የሚሉት። ስለዚህ ስጋው አብ ነው ወይ ማለት ነው ወይ? ምን ማለታችሁ ነው? ሁለተኛው ደግሞ ይሄኛው አላስኬድ ሲላቸው ደግሞ እኔ እያለ ያለው ሰውነቱ ነው ይሉሃል። እኔ እያለ ያለው የኢየሱስ ሂውማን ኔቸር አለ። ዴቪድ ኬበርናንድም እቺን ደጋግሞ ይጠቀማል። ሂውማን ኔቸር የሚል አለ። ከዛ አብ ደግሞ መለኮት ነው። ስለዚህ ሂውማን ኔቸር እና መለኮት የኢየሱስ ሰውነትና መለኮት ወይንም አብ አንድ ነን እያለ ነው። እንደዛስ ቢሆን ወደ አካላዊ አንድነት ያደርሳሉ። ያ ማለት ሰው አብ ነው ወይ? የኢየሱስ ሰውነትና የኢየሱስ አምላክነት አንድ ነው ወይ? ወይንም የኢየሱስ ሰውነቱ አምላክ ነው ወይ ወደሚለው የሚለውን ጥያቄ እንጠይቃለን። አይ እንደዛ ማለት አይደለም ኢየሱስ ውስጥ ወይንም በሰውነቱ ውስጥ አብ ስላለ ነው እንደዛ የተባለው ከተባለ እኔ እና እየተባለ ነው። እኔ የተባለ እኔ ማንነት ስለሆነ ነው። ስለዚህ ሰውነቱ ራሱን የቻለ ፐርሰን ነው ማለት ነው። እና ተብሎ አብ ነው አይደል የተባለው? አብ ፐርሰን እንደሆነ ያው ግልጽ ነው፣ ያምናሉ አብ ፐርሰን እንደሆነ። ስለዚህ ሁለት ፐርሰን ሆነ ነው ዞሮ ዞሮ። በእናንተ አተረጓጎምን ብንሄድ አያስኬድም። የበለጠ ገደል የሚከታችሁ አተረጓጎም ነው ያላችሁ። ሲጀመር አስተምሯችሁ ሙሉ የስህተት አስተምሮ እዚህ መጽሐፍ ላይም የሚለው ምንድነው? ከመጽሐፍ ቅዱስ ትክክለኛ ከሆነው አስተምሮ ከተሳሳተ ሌሎች ጥቅሶቹ ይጮሃሉ ከላይና ከታች። ዶክተር ተስፋዬ ሲጽፍ አንድን ጥቅስ አንድን መስመር ስትፈታ ከመጽሐፍ ቅዱሳዊው ትክክለኛ ከሆነው ውጪ ከፈታ ከላይና ከታች ያሉት ጥቅሶች ይጮሃሉ ሲል ነበር። እና ኦንሊ ጂሰሶች አንዷን ለነሱ ትምህርት የሆነ ያሰቧት ትምህርት አለች። ያቺን ያጸናልኛል ብለው አንዷን ጥቅስ እየመዘዙ ይጠቀማሉ። ከላይና ከታች ያሉት ይጮሃሉ።
አይሄዱም፣ አይገጥሙም። ስለዚህ ምን ማለታችሁ ነው? እኔና አብ አንድ ነን መባሉ እንግዲህ አንድ አካል አለ ብለው ነው የሚያስቡት። እኔ የተባለ ፐርሰን ካለ አብ ደግሞ ፐርሰን ከሆነ አብ ደግሞ እኔ የተባለውን ሰው ካልሆነ ሰው ነው ብላችሁ ከወሰዳችሁ ወይንም አብ ስጋው ካልሆነ እስቲል ሁለት ነው። እስቲል 2% ነው። እናንተ በምትሉት እንኳን ብትሄዱ 2% ነው ያለው። የትም አታመልጡም። እና እውነቱን መቀበል ነው የሚያዋጣው ነው። እውነቱ ኢየሱስ የሚባል ሙሉ አምላክ ሙሉ ሰው የሆነ አብ ያልሆነ አካል አለ። ልጅ የሆነ ልጅ ነው፣ ሙሉ ሰው ነው። ያ ማለት ፉሊ ሂውማን ነው፣ ፉሊ ጋድ ነው። አብ አለ፣ አባቱ አለ። ከአባቱ ጋር አንድ ነው። በምን ባይ ኔቸር አባቱም አምላክ ነው። እዚህ ጋር እኔ እያለ እየተናገረ ያለው ኢየሱስም አምላክ ነው። አንዱ የአምላክነት ባህሪ ያላቸው ነው። ሁለት አምላክ አለ ማለት አይደለም። ይሄንን አተረጓጎም ወስዳችሁ እረፍት ማድረግ ነው እንደዚህ አላስፈላጊ ከሆነ እንትን እና ኢየሱስን በእነሱ አስተምሮ ምንድን ነው የሚሉት? እንግዲህ አሁን ችግር የሆነው ወጥ የሆነ መልስ የላቸውም ነው። ኢየሱስ ማን ነው በሚለው አንድ መልስ አይደለም ያላቸው። እንደየጥቅሱ የሆነች ቦታ ልትይዛቸው ስትል ሸርተት ይሉና የሆነ አይነት መልስ ይሰጡዋል። ያኛው እንደማያስኬዳቸው ሲያውቁ ደግሞ የሆነች አይነት መልስ ይሰጡዋል። ኢየሱስን ተራው ምዕመን አይደለም ከቢሾፖቹ ጀምሮ ማለት ነው። አሁን ላይ ያው ቲክቶክ ላይ በደንብ እየተደራጀ ነው ትምህርቱ። በረከት የሚሉት ምንድነው? ኢየሱስ አብም ወልድም ነው ይሉሃል። ኢየሱስ አብም ወልድም ነው፣ ኢየሱስ አምላክም ሰውም ነው ይሉህና አምላክነቱ አብ ነው፣ ሰውነቱ ደግሞ ወልድ ነው ይሉሃል። ሰውነቱ ሲባል ደግሞ ሙሉ ሰው አይደለም፣ የሆነ ነፍስና መንፈስ የሌለው ቢሾፕ ደጉ እንዳሉ ስጋው ብቻ ቱታ ብቻ የሆነ ነው። ምክንያቱም ነፍሱ አብ ነው፣ መንፈሱ መንፈስ ቅዱስ ነው አይነት ነገር ነው እና ስጋው ነው የሚሉት። ስለዚህ ስጋው ወልድ ነው ወይንም ልጅ ነው፣ ውስጡ ያለው ደግሞ አብ አለ፣ እሱ አምላክነት ነው ይለዋል። ኢየሱስ ብለው የሚሰጡት ዲፊኒሽን ያ ነው። እነ ቢሾፕ ደጉ ደግሞ ኢየሱስ ማለት ራሱ ስጋው ብቻ ነው። አብ ውስጡ ላይ ያለ ኢየሱስ ስጋው ነው፣ ቱታው ነው፣ ልብሱ ነው የሚሉ። ሌላው ደግሞ የሆነ ነገር ሊል ይችላል። ጥቅሱ ነው የሚወስነው ነው። ኢየሱስ ማን ነው የሚለውን እነሱም የሚያነቡበት ቦታው ነው የሚወስነው። እንደ ቦታው ሸፋፍነው ያልፋሉ። ያንን ግን በደንብ ስትጠይቃቸው ነው የምታውቀው ምን እያልክ ነው። እየጻፍክ በደንብ ከጠየቃቸው መልስ የላቸውም። ለዚህ ነው አስተምሮ አይደለም። ያስተምሮ ባህሪ መለዋወጥ ነው። ያስተምሮ ባህሪ መለዋወጥ ነው እና እየተደራጀ ነው። ገናም የተሻለ አይዲያ ካመጣ ይቀጥላሉ እንደዚህ እያደረጉ እና እንደዚህ እየተሻሻለ ይቀጥላል። በየጊዜው የሆነ ቦታ ላይ መድረሳቸው አይቀርም። ዮሐንስ 5:43 የዮሐንስ ወንጌል 5:43ን ኦንሊ ጂሰሶች እንዴት ይፈቱታል? ትክክለኛው አተረጓጎምስ ምንድን ነው? ኢየሱስ እዚህ ጋር በአባቴ ስም መጥቻለሁ ስል የአብ ስም ኢየሱስ ነው እያለ አይደለም። እዚህ ጋር በአባቴ ስም መጥቻለሁ ስል በአባቴ ስልጣን መጥቻለሁ፣ የአባቴን ስልጣን ተረክቤ መጥቻለሁ፣ አባቴ ነው የላከኝ ነው እያለ ያለው እንጂ የኔ ስም የአብ ስም ነው እያለ አይደለም። እንደዛ ካለን እኮ አንድ ሰው በራሱ ስም ቢመጣ አትቀበሉም ይላል። እንደዛ ከሆነ የኢየሱስ ስም የአብ ስም ከሆነ እሱ በራሱ ስም መጥቷልና መቀበል የለበትም አይሁድም። በእናንተ አተረጓጎም ከሆነ ማለት ነው። በራሱ ስም ከመጣ የኢየሱስ ስም የአብ ስም ከሆነ ኢየሱስ ራሱ እያለ ነው በራሱ ስም የሚመጣውን አትቀበሉትም እያለ ያወራል። እና ስም የሚለው ምን ያሳያል? ስልጣኔን ያሳያል። እዚህ ጋር ዳዊት በተገዳደርከው በአምላኬ ስም እመጣብሃለሁ ማለት ዳዊት የአምላክን ስም ወይም ዳዊት አምላክ እየሆነ ነው ማለት ነው። ይህ ከመጽሐፍ ቅዱስ አተረጓጎም ውጪ ነው።
ዳዊት እያለ ያለው አንተ በተገዳደርከው በአምላክ ስልጣን እመጣብሃለሁ ነው እያለ ያለው እንጂ ይሄ የኢየሱስን ስም አብ ያደርገው የኢየሱስን ስም አብ የሚያደርግበት አይደለም። እና ላኪና ተላኪ አለ። አሁንም እዚህ ጥቅስ ላይ የምንረዳው የኦንሊ ጂሰሶችን የአፈታት ችግር ነው። ለጥያቄ የሚነሳም ጥቅስ ሆኖ አይደለም። ጥቅሱ የሚለው የዮሐንስ ወንጌል 5:43 እኔ በአባቴ ስም መጥቼ አልተቀበላችሁኝም፣ ሌላው በራሱ ስም ቢመጣ ግን ትቀበሉታላችሁ። ይሄንን የሚያነብ ማንም ሰው እኔ በአባቴ ስም መጥቼ አልተቀበላችሁኝ የሚለውን እኔ አባቴ ነኝ ብሎ አይተረጉምም። ማንም ሰው አይተረጉምም። የሆነ ተራ ፊደል የተማረ ሰው እንኳን ማለት ነው። ምንም ይሄ የሚያሻማ ነገር የለውም። ግን ምንድነው ኦሬዲ የሆነ የያዙት አስተምሮ አለ ኦንሊ ጂሰሶች። የግድ ያችን አስተምሮ ለማጽናት ነው ሁሉንም ጥቅሶች የሚፈቱት ማለት ነው። እና እኔ በአባቴ ስም መጥቼ አልተቀበላችሁኝም ስላለ ኢየሱስ አብ ነው ወይንም የኢየሱስ ስሙ አባት ነው፣ ኢየሱስ አብ እየሆነ ነው፣ በአባቱ ስም ነው የመጣው። እንዴት እንደሚሄድ ራሱ ግራ የሚያጋባ ነገር ነው። ሁለተኛው እንደዚህ ጥቅሱን ስታነቡ ግራ ካጋባችሁ ወይንም የሚመስል ነገር ከታያችሁ ከላይና ከታች ማንበብ ነው በቀላሉ። ይሄ ክፍል ኢየሱስ አብ ነው፣ ኢየሱስና አብ አንድ አካል አላቸው የሚለውን ያጸናልኛል ወይ ለማለት ጀስት ከላይና ከታች አንብቡት ነው። እዚህ ምዕራፍ 5 ከ31 ጀምረን ስናነብ ያንን ያስተምረናል ወይ? 31 ላይ እንዲህ ይላል፣ እኔ ስለ ራሴ በመሰከር ምስክሬ እውነት አይደለም። ኢየሱስ ነው እየተናገረ ያለው። እኔ እያለ ነው አይደል እያወራ ያለው። እኔ ካለ እንግዲህ ማንነት ያለው ነው፣ ፐርሰን የሆነ አካልን ነው የሚያሳየው። አንድ ፐርሰን ነው። እኔ ስለ ራሴ በመሰከር ምስክሬ እውነት አይደለም። ስለ እኔ የሚመሰክር ሌላ ነው ይላል። ስለ እኔ የሚመሰክር ሌላ አናዘር ዋን አለ ማለት ነው። ሌላ አለ ማለት ነው። ስለዚህ እኔ አለ፣ ሌላ አለ። እንግዲህ ይሄን እንደ ኤሌመንተሪ ነገር እናውረው። እርሱም ስለ እኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ ይላል። እርሱ ያ ሌላውን ምን ይለዋል? ይሄ እኔ የሚለው አካል ምን ይላል? እርሱ ካልክ አንተ አይደለህም፣ እኔ አይደለሁም። እኔ የተናገርኩ እርሱ ካልኩ ሌላን አካል እየጠቆምኩ ነው። ይሄ ግልጽ ነው። ስለ ራሴ እያወራሁ አይደለም። እንቀጥል። እናንተ ወደ ዮሐንስ ልካችኋል፣ እርሱም ለእውነት መስክሯል። እኔ ግን ከሰው ምስክር አልቀበልም፣ እናንተ እንድትድኑ ይህን እላለሁ እንጂ። እርሱ የሚነድና የሚያበራ መብራት ነበር፣ እናንተም ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ። እንግዲህ ስለ ዮሐንስ ሲያወራ ዮሐንስም እንደመሰከረ ስለ እውነት እንደመሰከረ ይናገራል። እርሱ የሚነድና የሚያበራ መብራት ነበር። ከዛ ምን ይላል? 36 ላይ እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። እንግዲህ ከሰው ዮሐንስ ሰው ነው አይደል? ከሰው ምስክር የሚበልጥ ምስክር አለኝ ይልና አብ ልፈጽመው የሰጠኝን ስራ ይህ የማደርገው ስራ አብ እንደላከኝ ስለኔ ይመሰክራልና። ይህ የምሰራው ስራ ማን እንደላከኝ? የላከው አብ ነው። የተላከው እኔ ነኝ ተልኬ የመጣሁት እያለ እያወራ ያለው ኢየሱስ ነው። የላከኝ አብም እርሱ ስለኔ መስክሯል። ቅድም ላይ ምን አለ? 31 ላይ 32 ላይ ስለኔ የሚመሰክር ሌላ ነው አለ አይደል? የሱ ምስክርነት እውነት ነው አለ። ሌላ ያለውን አካል ታች ወርዶ የላከኝ አብ እርሱ ስለኔ መስክሯል አለ። ስለዚህ ስለ ኢየሱስ የመሰከረው ምስክርነቱ እውነት የሆነው የላከው አብ ነው። ያንን አብ ምን ብሏል? ሌላ ብሏል። ያንን አብ ምን ብሏል? እርሱ ብሏል። እርሱ ማለቱ ማለቱ ምንን ያሳያል? ፐርሰን መሆኑን ያሳያል። ሌላ አካል መሆኑን ያሳያል። ሌላ ማለቱ ሌላ አካል ነው። እርሱ ማለቱ በእንግሊዘኛው እያለ ነው የሚጠቀመው ፐርሰን መሆኑን ያሳያል። የእርሱ ምስክርነት ትክክል ነው። ሂዝ እያለ ነው የሚያወራው። እንደ ግዑዝ አይደለም የሚያወራው፣ እንደ ፐርሰን ነው። ስለዚህ ይሄኛው ፐርሰን እኔ እያለ ራሱን እንደ ፐርሰን የጠራው ፐርሰን ሌላ ብሎ የጠራውን አብን
እንደ ፐርሰን ነው የሚያወራው። ስለዚህ ሁለቱ ፐርሰኖች አንድ ናቸው? አንድ አካል ነው፣ አንድ ፐርሰን ነው እንላለን? አያስብልም እዚህ ጋር። ከዛ 38 እርሱም የላከውን እናንተ አታምኑምና በእናንተ ዘንድ የሚኖር ቃሉ የላችሁም፣ እናንተ በመጻሕፍት የዘላለም ሕይወት እንዳላችሁ ይመስላችኋል እያለ ይወርድና ከዛ በኋላ ነው እንግዲህ ቁጥር 43 ላይ እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም፣ ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ። ስለዚህ ኢየሱስ የመጣው በማን ስም ነው? ያ ማለት ማን ልኮት ነው የመጣው? አባቱ ልኮት ነው የመጣው ነው። ስለዚህ እዚህ ጋር ስም የሚለው የሚያሳየው አባቱ ሲልከው አንተ አብ ነህ፣ በቃ እኔ ራሴ አብ ነኝ ማለቱ አይደለም። አብ ልኮት ነው የመጣው። ለምሳሌ እኔ ከሆነ ሰው ብር በእኔ ስም ተበድረና ብዬ ብልክ፣ የሆነ ጓደኛዬ ጋር ብልክ፣ እዛ ጋር ሄደ ምን ብለህ ነው ተስፋ ጽዮን ብር ስጠኝ ብሏል ብለህ በማን ስም ነው የሄድከው? ለራስህ አይደለም ማለት። ለራስህ ብትሄድ ላይሰጥህ ይችላል፣ አንተን ላያውቅህ ይችላል። ተስፋ ጽዮን 100 ብር ስጠኝ ብሏል ብለህ ሄደህ ስትጠይቅ በማን ስም ነው? በእኔ ስም ነው የሄድከው። በእኔ ስም መሄድ ግን አንተን ተስፋ ጽዮን ያደርግሃል ወይ ነው ጥያቄው። ሲምፕል አናሎጂ ነው። በእኔ ስም መሄድ አንተን እኔ አያደርግህ ወይንም ያንተ ስም ተስፋ ጽዮን አይሆንም። ስለዚህ በአባቴ ስም መጥቻለሁ የሚለው እንዴት ተደርጎ ነው? አባት ነው ስሙ አባት ነው። ምን አይነት አተረጓጎም እንደሆነ የሚከተሉት አይገባኝም። ስለዚህ እዚህ ጋር የሚያሳየው ስልጣን ነው። መጽሐፍ ቅዱስ አዲስ ኪዳን ላይ ከ156 ጊዜ በላይ ይሄ ስም እየተባለ ተጠቅሷል። ስም እየተባለ በተጠቀሰበት የሚያሳየው አብዛኛው ቦታ ላይ ስልጣን የሚለውን ነገር ነው። ብሉይ ኪዳን ላይ ዳዊት ፍልስጤማዊውን እንዲህ ብሎ ነበር፣ ሁሉም በሚችል በእግዚአብሔር ስም እመጣብሃለሁ። በተገዳደርከው የእስራኤል ሰራዊት አምላክ በሆነው ሁሉም በሚችል በእግዚአብሔር ስም እመጣብሃለሁ። ዳዊት ጎልያድ ጋር እየመጣ ያለው በማን ስም ነው? በእግዚአብሔር ስም መጣ ማለት ዳዊት እግዚአብሔር ነው ማለት ነው ወይንም የዳዊት ስም እግዚአብሔር ነው ማለት ነው? ያንን ነው ያሉ ነው ያሉት ኦንሊ ጂሰሶች። እንደዛ አይነት አተረጓጎም ነው እየተከተሉ ያሉት። እዚህ ክፍል ላይ ከላይና ከታች እርሱ እኔ እያለ የሚያወራ አካል፣ ራሱን እኔ እያለ የሚጠራ ፐርሰን፣ ስለ አብ ሲያወራ እርሱ የላከኝ ሌላ እያለ የጠራ አካል እንዴት ነው አንድ አካል ነው የምትለው? አምጥተህ ይሄንን ጥቅስ ተጠቅመህ አይገጥምልህም ነው፣ አይሄድም። እንዴት ነው ይሄንን አንድ የምታደርገው? እና ምን አይነት አተረጓጎም ነው እየተከተላችሁ ያላችሁት? ለምን ከመጽሐፍ ቅዱስ ጋር ትጋጫላችሁ? በስህተት ጎዳና መሄዳችሁ ምን ይጠቅማችኋል? ከመጽሐፍ ቅዱስ ጋር ተጣልታችሁ የት ትደርሳላችሁ? እየተጣላችሁ ያላችሁት ከቅዱስ ቃሉ ጋር ነው፣ ከእግዚአብሔር ቃል ጋር ነው እየተጣላችሁ ያላችሁት፣ ከእግዚአብሔር ጋር ነው። እና ተመለሱ። እውነቱ እሱ አይደለም። እውነቱ መጽሐፍ ቅዱስ የሚለው ነው፣ ግልጽ የሆነው ነገር ነው። እና በዚህ መሰረት ይሄ ክፍል ኢየሱስ አብ ነው ለማለት አያስኬድም። በገሌ ስም መጥቻለሁ ማለት ያንን አካል ነው ማለት አይደለም። ለማንም ብሰጥ አንብቦ የኢየሱስም የአብ ስም እንዳልሆነ ግልጽ የሚረዳ ነገር ነው እና ተንኮል ነው፣ ይህ ማዞር ማጣመም ነው እንጂ ግልጽ የሆነ ነገር ነው መጽሐፍ ቅዱስ ላይ የተቀመጠው። ለማዞር ለማጣመም ከፈለጋችሁ በስተቀር መጽሐፉ ግልጽ አድርጎ ነው ያስቀመጠው። ምንም እናንተ ብታዞሩትም ማይዞር ነገር ነው የተቀመጠው እና የአብ ስም ኢየሱስ አይደለም። እነሱ በፈለጉት አተረጓጎም እንሄድ ብለን እኔ በአባቴ ስም መጥቼ ያልተቀበላችሁኝ የሚለውን እንግዲህ ኢየሱስ ነው እያወራ ያለው። ስለዚህ የኢየሱስ ስም አብ ነው ወይንም የኢየሱስ ስም የአብ ስም ነው ብለን ከተቀበልን ኢየሱስ አብ ነው ማለት ነው። ስለዚህ በሌላ ቋንቋ ምን እያለ ነው? እኔ በእኔ ስም መጥቼ ያልተቀበላችሁኝም እያለ ነው በሌላ ቋንቋ። እዚህ ክፍል ላይ ግን ምንድነው ሐሳቡ? እኔ በአባቴ ስም መጥቼ አልተቀበላችሁኝም፣ ሌላው በራሱ ስም ቢመጣ ግን ትቀበሉታላችሁ ነው። ሌላው በራሱ ስም ቢመጣ ትቀበሉታላችሁ። እኔ ግን የመጣሁት በራሴ ስም አይደለም በአባቴ ስም ነው እንትኑ እውነታው። ስለዚህ እኔ በራሴ ስም
በመጣ አይደለም አይደል እያለ ያለው በመጣ ትክክል አይደለም አይነት ነገር ነው። እዚህ ጋር ግን እነሱ እንደሚሉ ከሆነ እኔ በራሴ ስም መጥቼ አልተቀበላችሁኝም ነው። ሌላው እኮ በራሱ ስም መጥቶ ተቀብለውታል። እሱ ግን በአባቱ ስም መጥቶ አልተቀበሉትም። ስለዚህ አተረጓጉማቸው ወደዚህ ይወስዳል ማለት ነው።